ለጨጓራ አልሰር፣ ለጨጓራ ቁስለት እንዲሁም ደግሞ ምግብ አልፈጭ አለን ሆዳችን ይቆዝረናል ለምትሉ ይሄንን እንግዲህ እዚህ ጋር የምታዩት አንድ ፍሬ ቀይ ሽንኩርትን ማታ ከመተኛታችሁ በፊት አንድ ፍሬ በተከታታይ ለ5 ቀን ይውሰዱት። እነዚህን ነገሮች ለማስወገድ ይረዳቸዋል። እንዲሁም ደግሞ ለስኳር ህመምተኞች እንዲሁም ደም ግፊት ላለባችሁ ደም ግፊትንና ስኳርን የደም ስኳርን ለማስተካከልም በጣም ይረዳል። ቀይ ሽንኩርትን በቀን አንድ ፍሬ ማታ ማታ ይጠቀሙት። ይህንን ያለችው አያቴ ናት። ከአያቴ ማስታወሻ ደብተር ውስጥ ያገኘሁት ነውና ቀይ ሽንኩርትን በዚህ ዘዴ ተጠቅመው ጤናማ ይሁኑ። ቀይ ሽንኩርት ብዙ የጤና ጥቅሞች ስላሉት እባክዎት ማታ አንድ በመውሰድ ጠዋት ትልቅ ለውጥ በራስዎት ላይ ያገኛሉ። ተጠቅመው ለሌሎችም ደግሞ ሼር ያድርጉ። በቤትዎት ጤናውን ይጠብቁ። የተባረከ ቀን ይሁን።